በአሁኑ ሰዓት እኮ ዩኒቨርሲቲ ገብተን ምን ነው ብንገባ እንኳን ገብተን የምንማረው ትምህርት አናውቁም። እግዚአብሔርን ነው የምላችሁ። ድሮ ዩኒቨርሲቲ ላይ አሪፍ እድል ነበረ። ሰዎች ዩኒቨርሲቲ ይገባሉ፣ የሚፈልጉትን ትምህርት መርጠው በፈለጉት ሙያ ላይ ብቁ ሆነው ደስተኛ ሆነው ይወጡ ነበረ። ምክንያቱም እንደ ዛሬው ፍሬሽማን ኮርስ አልነበረማ። ገብቷችኋል? አሁን አባቴ የመጀመሪያ የምትገባለህ ፍሬሽማን ኮርስን ስግጥ ብለህ ካልሰራ ወይ ፌል ካረገ ወይ ነጥብ ከወረደ የምትፈልገውን ፊልድ አትማርም። ስለዚህ ዩኒቨርሲቲ ገብተህ የማትፈልገውን ፊልድ ከምትማር ሲቀጥል ደግሞ አንተ የምትፈልገው ፊልድ በኮሌጆች ደረጃ እየተሰጠ ካልሆነ የማትፈልገውን ትምህርት አትማር። አንቺም ኮሽ የማትፈልጊውን ትምህርት አትማሪ። እግዚአብሔር ነው የምልሽ። የማትፈልጊውን ትምህርት ተምረሽ ውጤታማ አትሆኝም። መቼም ውጤትም አታመጭም። ሲቀጥል ደግሞ ሙሉ ጊዜሽን ትምህርት ላይ ሰተሽ ወይም ሙሉ ጊዜን ትምህርት ላይ ሰተህ እንድትሰራ አልፈልግም። እግዚአብሔር ነው የምልህ አልፈልግም። ምክንያቱም በኋላ ይቆጭሃል። እኔ የሰራው ስህተት እሱ ነው። ሙሉ ጊዜን ለትምህርት ሰጠው። ትምህርት ላይ ፎከስ አደረኩኝ። እናትና አባቴ ደስ እንዲላቸው ምን እንዲላቸው ተማርኩ። ምን አልኩ። ነገር ግን መጨረሻ ላይ ተመርቄ ስወጣ ባዶ ነው የሆንኩት። እግዚአብሔርን የምሬን የምላችሁ ባዶ። ስራ የለ፣ ማስታወቂያ የለ፣ ምን የለ። ስራ እንኳን ቢወጣ እንዴት ነው የምትቀጠሩት? በዘመድ ወይ በገንዘብ ነውና ያንን ነገር ደግሞ ትምህርት ስትጨርሱ አይኖራችሁም። አለው ያላችሁ ዘመድ ሁላ ትምህርት ስትጨርሱ የሆነ ስራ እንደሚያስፈልጋችሁ ሲያቅ ቻው ይመቻች ምናምን እያለ ስልክ ራሱ ያነሳ 100 ጊዜ ብደውልለት አያነሳልም። ያኔ እኮ ተስፋ ሰጥተዋል ተማር ምናምን እያለ እና ምንም ያን ያክል ኦፖርቹኒቲ የለውም ማለት በቃ ማንበብና መጽሐፍ ከቻልክ በቂ ነው። እግዚአብሔርን የምሬን ማንበብና መጽሐፍ ከቻልክ በቂ ነው። ምክንያቱም እዚህ ሀገር ላይ ተምረህ ምንም ያን ያክል እንትን የለውም እና እኑ እንስራ፣ እንለወጥ፣ እንደግ፣ በጋራ ሰርተን በጋራ እንለወጥ፣ ከፍ እንበል። ተምረን ብዙ ነገሮችን እናገኛለን፣ ብዙ ነገሮችንም እናጣለን ብዬ አስባለሁ። ነገር ግን በአሁን ሰዓት ላይ ከተማሩት ሰዎች በላይ ያልተማሩት ሰዎች ገንዘብ እያገኙ ነው። ከተማሩት ሰዎች በላይ ያልተማሩት ሰዎች በጣም ብዙ ብር እያገኙ ይገኛሉ። ለምን ካላችሁ ጭንቅላታቸውን ስለተጠቀሙበት። እኛ ጎበዞች አይዟችሁ በርቱ ምናምን ስንባል በቤተሰብ እየተደለልን በቃ እውቀት አለን፣ እውቀት እናገኛለን፣ እንማራለን፣ በተማርንበት ስራ ተመርቀን ምን ብለን አሪፍ ገቢ እናገኛለን ብለን ስላሰብን እነሱ ሰዎች ግን እጥፍ ብለው ወስን አድርገው አሪፍ ስራ በመጀመራቸው አልተማርንም እኛ ዲግሪ የለንም ምናምን ብለው ባለማሰባቸው ምክንያት በአሁኑ ሰዓት ላይ በጣም አሪፍ ገቢ እያገኙ የሚገኙት የተማሩ ሰዎች ሲሆን ያልተማሩ ሰዎች ናቸው። እኛስ? ስለዚህ አሁንም አልረፈደም። አሪፍ እድል አለ፣ እንጠቀምበት። ኑ አብረን እንስራ። ደብረ ብርሃን ላይ ያላችሁ ወጣቶች በተለይ እግዚአብሔር ነላችሁ ቢዝነስ ማኖች ምኖች ሁላችሁም ኑ አብረን እንስራ። ችግር የለውም በስልክ እንትን አትበሉኝ፣ ችግር የለም ደውላችሁ በቃ እኔ በአካል አግኝ በሉኝ። በቃ እኔም በአካል አግኙኝ፣ ማርያም በአካል አግኙኝ። ምን እንደምንሰራ አሳያችኋለሁ። ታሪክ ነው የምንሰራው። ታሪክ እንሰራለን። ማርያምን የምር ታሪክ እንሰራለን። ይመቻችሁ። ወዳችኋለሁ።